እንደምናችሁ ቤተሰቦች ይሄ የመጀመሪያ ቪዲዮ ነው ይሄ የቻናል የኢትዮጵያ አውቲዝም ሰፖርት ወይም የኢትዮጵያ አውቲዝም ቮይስ ብዬ ጀመርኩት ለፓረንት ማለት ነው ራሴን ላስተዋውቃችሁና ስሜ ዓለም ይባላል የእናት ነኝ የ23 አመት ልጅ አለኝ በአውቲዝም እና በራሴ ላይ የነበረውን ቻሌንጅ እና እንዴት አድርጌ ደግሞ ሳሳድግ ያየሁትን ሚሰራ ለኔ ሰራልኝን አንዳንድ ነገሮችን አሁን ደግሞ ይመጡ አዳዲስ ትሪትመንቶችን አውቲዝም ምን እንደሆነ ሪሶርሱን ከየት እንደምታገኙ ኢትዮጵያ ውስጥ በጣም ብዙ እንትን አለ ወደፊት የምንማርበት የምንግባባበት አውቲዝም ቻናል ነው ብዬ ነው የጀመርኩት ኦኬ እና ዛሬ የመጀመሪያ ቪዲዮ ስለሆነ ትንሽ ለአውቲዝም እንድናወራና ኢትዮጵያ ውስጥ በተለይ ሪሶርስ ብዙ ስለሌለ አላማዬ በተቻላችሁ መጠን ይሄን ቻናል የሪሶርስ በፈለገ ወይም ብዙ ሰፖርት የምታገኙበት ምን ወያይበት ፖዚቲቭ የሆነ አውትሉክ እንዲኖረን ነው የምፈልገው እውነተኛውን ነገር ከመናገር አልቆጠብም አንዳንድ ጊዜ በእኛ በልጆቻችን በእኛ በቤተሰቦች የሚነጉዱ ሰዎች አሉና እውነተኛው ሳይንቲፊክ የሆነ ነገር ለመነጋገር ነው ምንድነው ሳይንሱ የሚነግረን እና አውቲዝም ምንድነው ኦኬ አውቲዝም የኒውሮሎጂካል ዲስኦርደር የሚሉት ነጮቹ ወይም የነርቭ እድገት ልዩነት ነው it's a difference of አለረል ኒውሮሎጂካል በማር ይቅርታ እና የጭንቅላታቸው አውቲዝም ያለባቸው ልጆች የጭንቅላታቸው አፈጣጠር ይለያል ከኛና ከናንተ ኦኬ እና ያ ምንድነው ብዙ ነገር የሚያስቡት የሚያዩት የሚናገሩበት ብዙ ነገር ይለያል እንደ ነገር ቻሌንጅ አለ ወይም የሚቸገሩበት ነገር አለ ኦኬ እና ያ ግን በሽታ ነው ማለት አይደለም አፈጣጠሩ ጭንቅላታቸው ይለያል ከኛ በዛ ምክንያት የሚመጣባቸው ችግር አለ አንዳንድ ችግር እና እሱን እንወያያለን ይሄ ነገር ከልጅነታቸው ጀምሮ ነው ያለው ኦኬ ከህፃንነታቸው ማለት ነው ኦኬ ኢቭን አውቲዝም እንደውም የሰው የእናቶች ማህፀን ውስጥ ሆኖ የሚመጣ ነገር ኦኬ አንደኛ እሱ ነው ሌላው ነገር እንድታስቡ እንፈልገው በሽታ አይደለም ብዙ ጊዜ አሁን ታይታችሁ እንደሆነ እኛ ሀገር እንደ በሽታ እንደ መቅሰፍት እየተቆጠረ ይታያል አይደለም እናንተ አመጣችሁት ነገር አይደለም ወይ እርግማን አይደለም ኦኬ ሲፈጠሩ ይለያል እንትናቸው ግን የሚማሩበት ዘዴ ይለያል እሱን ነው ማወቅ ያለብን በእኛ በትራዲሽናል እኛ በማለቴ በትምህርት ገብተን እንደምንማረው አይነት ሳይሆን በተለየ ዘዴ ነው የሚማሩት እነሱ እሱን ማወቅ ያስፈልጋል ኦኬ ዛሬ የመጀመሪያ ቪዲዮ ስለሆነ ትንሽ ቤዚክ የሆነ ነገር ነው የምናወራው እና ሁሉም ሰው አውቲዝም ያለበት ሰው አንድ አይደለም ኦኬ አንድ አይደለም ሁሉም ይለያያል አንዳንዱ አውቲዝም ያለበት ልጅ በጣም ሃይ እንዴት ነው በጣም አድቫንስ የሆነ ወይም ደግሞ በችሎታው በላንጉዌጅም በምንም አድቫንስ የሆነና በደንብ ያወራል ይነጋገራል ሌላ ቻሌንጅ ይሄ ወይ የማህበራዊ ጉዳይ የመግባባት ጉዳይ ሊሆናል ቻሌንጁ ኦኬ ሌላው ትልቁ ነገር እንድነው የፈለኩት አውቲዝም ያለባቸው ሰዎች ልጆች በምንድን ነው የሚለዩት ኦኬ አንዳንዶቹ አይናገሩም ኦኬ ላንጉዌጅ ወይም መግባቢያ ቋንቋ ዲቨሎፕ ያደርጉ ኦኬ ሌሎቹ ደግሞ በደንብ ያወራሉ ግን ሌላ ቻሌንጅ ይኖርባቸዋል እና በአጠቃላይ ዳያግኖስ ወይም ሲመረመር የሚታየው የማህበራዊ ጉዳይ ግንኙነት ወደ ኋላ መቅረት ቋንቋ ዲቨሎፕ አለማድረግ ወይም ወደ ኋላ መቅረት ኦኬ ይሄ ደግሞ የጡንቻ ማለት ወይ ይሄ ፈረጆች ፋይን ሞተር ግሮስ ሞተር የሚሉት እሱ አንዳንድ ነገር ላይ ይቸገራሉ ሌላው ትልቁ ደግሞ የስሜት መዛባት የኛ ልጆች ላይ የስሜት መዛባት ማለት ይሄ የማሽተት የማየት የመንካት የስሜቶች ሰንሰሪ ቢሉት ሰንሰሪ ፕሮሰሲንግ የሚባል ሰንሰሪ እሹ አለባቸው አንዳንዶቹ በጣም ሲበዛ ሲነኳቸው አይወዱም አንዳንዶቹ ደግሞ መታቀፍ በጣም ይፈልጋሉ ኦኬ እና ይሄ ሴንሲቲቪቲ ቱ ሰንስስ ወይም ደግሞ የስሜት መዛባት ይቸገራሉ በዛ ምክንያት አንዳንድ ነገሮች ላይ
ፎከስ የማድረግ ችግር አለ። ይሄ መስተካከል አለበት። የእኛን እርዳታ ይፈልጋሉ። ገባችሁ? ወደፊት እናወራለን ስለ ሰንሰሪ በደንብ እናወራለን። ኦኬ ዋናውን የአውቲዝም ምልክቶች እንደነገርኳችሁ ማህበራዊ ግንኙነት መቅረት፣ ቋንቋ ዲቨሎፕ አለማድረግ፣ ሌላው ደግሞ አንድን ነገር ደጋግሞ ሪፒቲቲቭ ይሆን ማድረግ ወይ አንድን ነገር ኢንትረስታቸው አንድ አይነት ይሆናል ወይ ስለሆነ ነገር ነው መኪና ይሆናል ባቡር ይሆናል የሚፈልጉት ሁልጊዜ የባቡር ፊልም ማየት ሁልጊዜ የአውሮፕላን ሲያርፍና ሲወርድ ማየት ወይ ደግሞ በአንድ አሻንጉሊት ኮምፕሊት ሁልጊዜ መጫወት አንድ ነገር ላይ ፎከስ ማድረግ ሪፒቲቲቭ ማለት መደጋገም ይባላል ኢንትረስታቸው የሚፈልጉት ነገር የተደጋገም ማለት ነው ኦኬ እሱም እንድታውቁ ፈልጋለሁ ይሄ ግን በሽታ ነው ማለት አይደለም just ጭንቅላታቸው ዲቨሎፕ ሲያደርግ ይሄ ይለያል እና አንዳንድ ነገር ላይ ይሄ ችግር አለ ይሄ ቻሌንጅ አለ ይሄን ማስተካከል ይቻላል በእርዳታ yes በቴራፒ ብዙ ነገር መስራት እንችላለን ተስተሞን ደግሞ መነግራችሁ የራሴ ልጅ ነው በጣም በቴስት ለምን በ3 አመቱ በ4 አመቱ አያወራም ነበር ኦኬ በጣም የተደጋገመ ቃል ነበር የሚናገረው አሁን ሄዳችሁ ታው ቻናሉን ላይክ አውስቃት መጥላችኋለሁ ይዘፍናል ይናገራል የራሱ ሾው አለው ምናምን ይሄ ግን ባድ ጊዜ ሆነ አይደለም ላይፍ ታይም ትሪትመንት ነው ላይፍ ታይም ቴራፒ እና ስለ ቴራፒዎች ብዙ እናደርጋለን እና አሁን ቀደም የአውቲዝም የተለመዱ ምልክቶች ምንድናቸው ኦኬ ዋናው የንግግር ዝግየት ወይም የተለየ ንግግር ወደ ኋላ መቅረት ሲናገሩ ወደ ኋላ ከእድሜያቸው ካሉ ልጆች ማይልስቶን የሚባል አይደርሱ በዛ ወደ ኋላ ናቸው በቋንቋ በስፒች ዲሌይ የሚሉት ፈረንጆቹ ማለት ነው እና ያ አንዳንዶቹ ደግሞ ቶታሊ አይናገሩ ላንጉዌጅን ወይም ቋንቋን ዲቨሎፕ ያደርጉ ኦኬ አይን መመልከት ብዙ ጊዜ ችግር አለ አይ ኮንታክት የሚባለው አንድን ሰው አይተው አይ ለአይን ብዙ ጊዜ እኛ የምንግባባው ሶሳይቲ ወይ ማህበራዊ ግንኙነት ያለን በአይ ኮንታክት ነው ወይ በማየት ነው አንድን ሰው እነሱ ብዙ ጊዜ አይታችሁ እንደሆነ ዞር ነው የሚሉት ወይ ወደ ሌላ አይን ኮንታክት ያዳምጣሉ ነገር ግን አይን ለአይን እንደዚህ የማየት ችግር አለባቸው አንደኛው ሁለተኛው ምልክት እሱ ነው ኦኬ እንድትገነዘቡ ምን ምልክት ነው ለሚለው ምልክቶቹ ምንድናቸው የንግግር መዘግየት ወይም የተለየ ንግግር ወይ ወደ ኋላ መቅረት ወይ ቋንቋ ዲቨሎፕ አለማድረግ አይን መመልከት ይቸገራሉ ነገሮችን መደጋገም ቀድም የተናገርኩት እንቅስቃሴ ወይም ቃላት አንድ ቦታ ቆሞ መደጋገም ወይ የተደጋገመ ቃል አንድ ቃል the same thing መደጋገም ወይ በቴሌቪዥን ያዩትን አንድ ሾው መደጋገም ኦኬ በጣም ደግሞ የስሜት መዛባት ቢያቸዋለሁ ቀደም ብራይት ላይት ወይም ይሄ መብራት ከፍ ያለ ባውዛ መብራት ወይም ደግሞ ጩኸት ማርኬቱ ስትዋቸው ልጆች ጆሮአቸውን እንዲሚይዙ ልጆች አይታችሁ እንደሆነ አንደኛው ምልክት እሱ ነው ኦኬ እሱ ብቻ ነው ማለት አይደለም ግን አብሮ ነው የሚሄደው እና ዶክተሮቹ ጋር ስትወስዷቸው አሰስ ያደርጉ እሱን ያያሉ በአጠቃላይ ነው የሚያዩት በአንድ ነገር ብቻ አይደለም አንድ ልጅ ጆሮን ብቻ ስለያዘ አውቲዝም አለበት ማለት አይደለም ነገር ግን አብሮ የሚሄዱ የተደጋገሙ የቀደም የነገርኳቸው እና አውቲዝም ምንድነው ብላችሁ መጠየቅ ምንድነው ለምንድነው ይሄ አውቲዝም ከየት ነው የመጣው የምትሉ ጥያቄ ካለ ልንገራችሁ አውቲዝም የጄኔቲክ ወይም የዘር ከዘር ጋር የመጣ ነው ጄኔቲካሊ ከዘራችን የመጣ ነው ቤተሰብ በጂንስ ወይም በዘር ውስጥ ያለ ነገር ነው አውቲዝም አንደኛው አሁን እሱ የደረሱበት ነገር እና ሁለተኛው ደግሞ የአይምሮ እድገት ልዩነት ነው በቃ ኒውሮሎጂካል ዲፈረንሰስ ጄኔቲክስ ነው በቃ ብዙ ጊዜ ከሌላውን ነገር አትስሙ ፕሊዝ ይሄ ቫክሲን ይሄ ግሉተን ፍሪ ስላልበሉ ምናምን ይሄ እሱ አይደለም ኦኬ በቃ ጄኔቲክስ ትልቁ ነገር environmental እና genetics አንዳንድ ጊዜ በወላጆች በርግዝና ላይ አንዳንድ ኢልነስ ያለባቸው ቤተሰቦች could be I'm not blaming mothers but አንዳንድ ጊዜ diabetic አንዳንድ ጊዜ very rare እንደዛ አይነት ሊመጣ ይችላል ነገር ግን majority is genetics ነው genetics እና environmental factor okay በወላጅ ሴት በክትባት ወይ በምግብ አይመጣም
ኦኬ እና በጣም ብዙ ያለው ማርክ በእኛ ሲነገድ አታስከትቡ ይሄን ቫይታሚን ይስዱ ይሄን ክትባት አትውሰዱ ነው አይደለም ለምንድን ነው እንደዛ የሚሉት ጊዜ ልክ ሲከተብ ነው የኔ ልጅ ይሄን አያትዝም ሰምተም የሚሉት ነገር ሰምታችሁ ታውቃላችሁ ነገር ግን ያ ትክክል አይደለም ኦኬ ለምንድን ነው አትዝም ሆድ ውስጥ ያለ ነው ራሱ ፎርም የሚያደርገው የልጁ ጭንቅላት ሲፈጠር ምናምን ነገር ግን ሲምፕተሙ ወይ ምልክቱ የሚያሳየው ልጁ ከተወለደ በኋላ እድገት ሲመጣ ወደ ይሄ ቋንቋ ዲቨሎፕ ወደ 2 አመት እድገት 2 አመት ላይ ነው እና ብዙ ጊዜ ያገናኙታል ምክንያቱም ቫክሲን በአንድ አመት አካባቢ ነው ብዙ ቫክሲን የሚሰጠውና ለዚህ ነው እንደዛ የሚሉት ነገር ግን ከቫክሲን ጋር ምንም አይገናኙም ጋይስ ያልተከተቡ በጣም ብዙ ልጆች አውቲዝም ያለባቸው አሉ እሱ እንድታውቁ አውቲዝም ህክምና አለ ወይ አዎ ህክምና ሳይሆን ድጋፍ አለው ኦኬ መድኃኒት የሚያጠፋው የለም መድኃኒት አለ ብላችሁ አታስቡ ግን ድጋፍ አለ ምን ነው ድጋፉ የንግግር ህክምና ማለት ስፒች ቴራፒ ኢትዮጵያ ውስጥም አለ ስፒች ቴራፒ እነዚህ ልጆች በጣም በንግግር ወደ ኋላ የቀሩ ስለሆኑ የሚረዷቸው ቴራፒስቶች አሉ እነሱ ከሌሎች ልጆች ጋር እኩል እንዲሆኑ ይረዳሉ ማለት ነው ስፒች ቴራፒ በጣም ያስፈልጋል ትልቁ ነገር ለምን እንዴት ነው ወደ ኋላ የቀሩበትን እንትን ያስተካክላል በስፒች ቴራፒ እንዲግባቡ ያደርጋል ኦኬ ሌላው ደግሞ የተግባር ህክምና ማለት ይሄ እጃቸው ግራቸው ወደ ኋላ ወይ ስሜት መዛባ ስላለባቸው ኢትዮጵያ ውስጥም አሉ ኦኩፔሽናል ቴራፒ የሚባሉ አሉ እነሱ ይሄንን በማስተካከልና አንዳንድ በሄራቸው እንዲለወጥና ፎከስ እንዲያደርጉ እንዲማሩ ያደርጋል ኦኬ ይሄንን አስቡ ትምህርት ቤት ውስጥ ድጋፍ የትምህርት ቤት ድጋፍ እዚህ ሀገር ነው ያለውበት ካናዳ ውስጥ ልክ ትምህርት ቤት እንደዚያ አውቲዝም ያለባቸው ልጆች እንደኛ ሲገቡ ኢንዲቪጁዋል ኤዱኬሽን ፕላን ወይም የተለየ የትምህርት ፕላን ይወጣል ለልጆች ይሄ ምንድነው እንዲረዱ ኦኬ ለምሳሌ ስፒች የንግግር ህክምና ወደ ኋላ ከቀሩ እና ስፒች ይሄ የሚያስፈልጋቸው ከሆነ በዛ እንዲረዱ ቀስ ብለው እንዲማሩ ቴራፒ 1-to-1 ወይም አንድ ለአንድ ብቻ አንድ አስተማሪ ወጥቶ የሚያስተምራቸው ጥገና እንዲደረግላቸው ይሄ በጣም ያስፈልጋል እዚህ አለ በመንግስት ተደንግጎ ማለት ነው በትምህርት ቤት ውስጥ በፖሊሲ ወጥቶ ያ እንዲማሩ ይደረጋል ኦኬ አሁን እኛ ትልቁ ቤተሰብ ገና አውቲዝም ያለባቸው ሰዎች ምን ያስፈልጋቸዋል የሚለው ኦኬ አንደኛ እኛ እንድንቀበላቸው ያስፈልጋል ትልቁ ልጆች ገና ልጆቻቸው አውቲዝም አለባቸው ሲባሉ እንዴት መቀበል አለብን በቃ እንዴት አድርገን ነው የምንረዳው ነው ዋናው እናንተ ሐሳባችሁ ኦኬ ትልቁ ሌላው ነገር ደግሞ ትግስት ይፈልጋል በጣም ትግስት ወደፊት በጣም እናወራለን ስለዚህ ትግስት ይፈልጋል አንድ ነገር ለማስተማር ቶሎ አይደለም ሶስተኛው መረዳት ያስፈልጋል እነሱ እንዴት አድርገው ነው የሚማሩት እንዴት አድርገው ነው የሚገነዘቡት ለምሳሌ ኤግዛምፕል ብሰጣችሁ የኛ ልጆች ብዙ ጊዜ በቃል ይሄ ብዙ በወሬ አይደለም የሚማሩት በስዕልና በቪዥዋል ማየት ይፈልጋሉ አንድ ነገር አይተው መገንዘብ ይፈልጋሉ አይምሯቸው እንደ ካሜራ ኦኬ እንደ ካሜራ ስለሆነ የሚያዩትን ነገር ይገነዘባሉ ኦኬ ስለዚህ አሳዩአቸው በሩቲን ደግሞ በስኬጁል ነው በጣም they like structure ሲባል እንዴት ነው structure የተመሳሰለ ነገር ማድረግ ይፈልጋሉ በቀን ጠዋት ተነስተው ምን ማድረግ እንዳለባቸው አሁን ጥሩ ኤግዛምፕል ብሰጣችሁ ባስ አለ ለምሳሌ የሲቲ ባስ ድራይቨሩ ስኬጁል አለው ኦኬ ዝም ብሎ ተነስቶ አይሄድም አንድ ቦታ ኦኬ እና በስኬጁሉ መሰረት ነው በየቦታው የሚቆመው የኛም ልጆች እንደዛ ካረግናቸው በጣም የመሻሻል እንትናል ጠዋት ተነስተው ምን ማድረግ እንዳለባቸው ካስረዳናቸው በስዕል የተደገፈ ጠዋት ተነስተው የሚያዩትን ነገር ይገነዘባሉ ኦኬ ለምንድነው ይሄ ኦርጋናይዝ የማድረግ ሐሳባቸውን አሰብስቦ የማድረግ እንትን ችግር ስላለ የኛ እርዳታ ይፈልጋሉ ዝም ብለን ጠዋት ተነስተን ብቻ ምን እንደሚያርጉ እንኳን ካላስተካከልን አይሰራም ለነሱ እና ለዚህ ነው ብዙ ጊዜ ሰነግረው አይሰማም ያለ መስማት ሳይሆን ምን እንደፈለጋቸው አልገባቸው ኦኬ ያንን በስዕል ማሳየት አለባችሁ በስዕልና የተደገፈ ስኬጁል ስለ ስኬጁል ሌላ ነገር እናወራለን ኦኬ እና
እና ሌላው ትልቁ ነገር ልነግራችሁ ይፈልጋ አውቲዝም የሰው ልዩነት አይኔን እንትን ብሎ የሰው ልዩነት ነው እንጂ የድክመት አይደለም። ኦኬ የሚያስቡ አስተያየታቸው ይለያል ከኔና ከናንተና ከኔ። ኦኬ እና ይሄን በጣም ማሰብ አለብን። ኦኬ እና ይሄን በተቻለኝ መጠን ሰፋት አድርጌ ወደፊት በሚቀጥለው ኤፒሶድ ይሄ ኤፒሶድ 1 ነው። ስለዚህ ገና ነው። ዋናው እንድትረዱት የፈለኩት እኔ አውቲዝም በሽታ እንዳልሆነ አውቲዝም የአይምሮ የነርቭ ልዩነት ወይም ኒውሮሎጂካል ዲስኦርደር ነው። አፈጣጠራቸው ይለያል፣ አስተሳሰባቸው ይለያል፣ የሚማሩበት ዘዴ ይለያል። በሽታ አይደለም። ቫክሲን አላመጣው። ኦኬ እና በተቻላችሁ ጥያቄ ካላችሁ እንትበሉ ተካተሉኝ። በጣም ብዙ ሪሶርስ ይሄ ለጥፍላችኋለሁ ወደፊት። ኦኬ ታንክ ዩ ባይ